نعم السلام عليكم ورحمة الله. وعليكم السلام ورحمة الله أستاذ. إيش؟ صلاة يما يسجد سو حكمه من دنو بإسلامنا. مرحبا يما يسجد. أنا هنا يكبت مكانات من دنو عند صلاة بصلاة قد إلى يسمى وراك عند سويت. እንደዚህ ሰላት ባለመስገድ ማለት ያለበት ነገር ተናወራ አላህማ እንደዚህ አያደርግም አላህ አዛኝ ስለሆነ እንደዚህ አይነት ነገር በሰላቱን ባንሰግደውም ብናቆራርጠውም አላህ ጀነት ሊያስገባን ይችላል የሚል ሐሳብ ያላቸው ሰዎች አሉ። እንደዚህ ሰዎች በምን አይነት ሁኔታ ነው ማስረዳት የምንችለው? ጀዛከላሁ ኸይር ባረከላሁ ፊክ። ሶላት የማይሰግድ ሰው እኮ እንደው በቀላሉ ኢማሞቹ ለሶስት ነው የተከፈሉት። ኢማሞች ማለት እነዚህ የመዝሐብ መሪ የምንላቸው ማለት ነው። አብዛኛው ሰው የሚያውቃቸው ሻፊዒ፣ ሐነፊ፣ ሐንበሊ፣ ማሊኪ የሚባሉት ለሶስት ተከፍለዋል። አንደኛው ምንድነው የሚለው ሶላት የማይሰግድ ሰው ሶላት ሲያሳልፍ ሚስቱ ትፈታለች፣ ከሃይማኖቱ ይወጣል፣ በሙስሊም መቃብር አይቀበርም፣ የሙስሊም ቤተሰቦችን አይወርስም ማአት ነገር ነው የሚባለው። ከሃይማኖቱ ወጥቷል ማለት ነው። ይሄን ለማለት العهد الذي بيننا وبينهم الصلاه فمن تركها فقد كفر ብለው ነብይ ሰለላሁ ዐለይሂ ወሰለም አስተምረዋል። በእኛና በማይሰግዱት በሙስሊሞቹ ባልሆኑ ሰዎች መካከል ያለው ሶላት ነው። ሶላት የሰገደ እኛ ነው፣ ያልሰገደ ከኛ ውጭ ነው ነገር ነው። አረ ሌላ አለ። من ترك الصلاه متعمدا فقد كفر جهارا እያወቀ ሶላት የተወሰው በግልጽ ከፍሯል ክዷል። ሶላት የማይሰግድ ሰው ከነ ፊርዓውን ጋር ከነ ቃሩን ጋር ከነ ሃማን ጋር ከነ ኡበይ ኢብኑ ኸለፍ ጋር ነው የሚቀሰቀሰው ብለዋል ነብይ አለይሂ ሰላቱ ወሰለም። ስለዚህ ይሄን እነዚህን ማስረጃ አንስተው ይከፍራል አሉ። አይ አንደው ትንሽ ከዚህ ቀለል ያረጉት ደግሞ ሻፊዒ ናቸው። ሻፊዒ ደግሞ ምንድነው የሚሉት? ይገደል ነው የሚሉት። ሶላት የማይሰግድ ሰው ይገደል፣ አንገቱ ተቆርጦ ይገደላል አሉ። እንዴት ሰው ይገደላል? እንዴት ነፍስ ይጠፋ? እሱ ሶላት ሲያሳልፍ ምንም ያልከፋው ምንም ያልከበደው አንተ እሱ ሲገደል ይከብዳል ወይ ነው። በኢማሙ ሻፊዒ መዝሐብ ኢትዮጵያ ውስጥ አብዛኛው መዝሐብ ሻፊዒያ ነው፣ ሐነፊያ ነው። በሻፊዒያ መዝሐብ ታሪክ الصلاه ይገደል ተብሎ እኮ የታወጀበት ነው። ማዓት ማስረጃ አላቸው። ኡሚርቱ አን ኡቃቲለ الناس حتى يشهدوا أن لا إله إلا الله وأني رسول الله ويقيموا الصلاة ويؤتوا الزكاة فإذا فعلوا ذلك عصموا مني دماءهم وأموالهم إلا بحق الإسلام وحسابهم على الله. يمين حديث الشهادات كم يدرقوا صلاة كم يسجدوا زكاة كم يسطوا تقاد لا تتبي الله بلو نبي صلى الله عليه وسلم يستماروا حديث الله. سلزي إمام الشافعي يقدل لهم يلوت كساتشو تنش قلل لا رغو يتبالوا أبو حنيفة ناتشو ከሳቸው በታች ያቀለለ ሰው የለም። አቡ ሐኒፋም ቢሆን የሚሉት አይገደልም፣ ከሃይማኖቱም አይወጣም፣ ግን እድሜ ልኩን መታሰር አለበት ነው የሚሉት። يحبس حتى يصلي او يموت ይላል ኑር الإضاءة የሐነፊያው ፊቅህ መትኑ حتى يصلي او يموت እስከሚሰግድ ወይም እስከሚሞት ድረስ እድሜ ይፍታህ እስራት የሚፈረድበት ወንጀለኛ ማለት ታሪክ الصلاه እኮ ነው። ታሪክ الصلاه እኮ ልብሱም አየሩም መሬቱም ሰማይም የሚረግመው ማለት ታሪክ الصلاه ነው ተብሏል። ስለዚህ ጥንቃቄ ማድረግ ያስፈልጋል ነው።